ይህ ደሙ ሪአክሽን ነው። ደሙ ሪአክሽን ሰብስክራይብ፣ ሼር፣ ኮሜንት ያድርጉ። ይሄ ነገር ከከለከለችኝ የማይሆን ውሳኔ ነው የምወስነው። ምንድነው? ቆይ ምን አስባለሽ? ፈራስ እንደዚህ ከለከለ። ባል ከፈለገ ሚስት ከፈለገች ባል አይከልክል እኮ ይላል መጽሐፋችን። ሙዷ ላይ አይደለችም። በቃ ተዋት እንዴ። መች ነው የሚመጣው? መቼ ነው የሚመጣው? ሙድሽ ነው። ወንድ ልጅ ነው ወይስ ሌላ ቦታ ልሂድ? መብትህ ነው። ኦኬ ወደ ቦሌ ከዘፈኑ እንደምንረዳ ቦሌ ነው የሚሄደው። በቃ ወዴት ነው? ያጣሁትን ፍለጋ። አምሮ አንተ ቤኪ እዚህ አካባቢ ምን ቆሟል? ነይ እስኪ ቆንጆ ስህተቱ የማን ነው? አሁን እዚህ ጋር አይደለም። አሁን እዚህ ጋር ስህተቱ የማን ነው? የሱ ነው የሷ ነው የሚለውን አሁን እስቲ እናንተ ኮሜንት ላይ ጻፉ። ከብር የማን ስህተት እንደሆነ ማለት ነው። እስቲ ወደ ሌላ ቪዲዮ ደግሞ እንሂድ። እዚህ በኋላ አልፈልግሽ። ማዘር በራፕ ነው ግራ የሚገልጹት ማለት ነው። ከነካዋላላሽ ትላታለ። ቢገባሽ ኖሮ ምን እንዳለችኝ አልፈልግህም ብላ ካደችኝ እሰይ ላንተ ደጋረገች። ማዘር ራፕ ያደርጋሉ። እሷ በቃ ተግስጥብራ ቆማ ምናምን ነኝ እኮ የሆነ እውነት አስመሰለች። እናረኩኝ አንቺዬ በርግጥ ማይረባ ይሻላል። ወንደና በጥፊ ይችላል። ኦፍ ኮርስ ይችላሉ። ቤስት ፍሬንድ አለሽ እና ለምን አይችሉም እንዴ? አንተ ራሱ ጥያቄ እንዴ? ቤስት ፍሬንድሽ ፍቅረኛ አለው የለውም? እሺ ቤስት ፍሬንድሽ ጋር ደውይና አፈቅርሃለሁ። እቺ ነገር ወዴት እንደው ምን የሚልሽ ይመስልሻል? እኔ እንደ እህቴ ነው ማይሽ ምናምን ይለኛል። እስቴልሽ አብረን እስቲና ለላ ማይ ፋሚሊ ልናይ ነው። እሷ እስከምደውል ድረስ ጠፍቻለሁ። ላይክ ሼር ኮፒ ሊንክ አድርጉልኝ። ዝም በል እባክህ። አካውንቴ እኛ እሷን ነው የምንፈልገው። አውራተ ደብል ይመቻቹ። አመሰግናለሁ። እኔ እስካለሁ ቤስት ፍሬንድ ለዘላለም ልበለዋ። እስቲ በይው እንስማ። ማይ ቤስቲ ፕራንክ ነው። በዚህ አጋጣሚ ካየኸው ፕራንክ ነው። በልቧ እኮ እያሰበች ሌላ ነገር። እንዴት ነሽ የኔ ሸፋፋ? አለሁልህ ሸፋፋ አንበለል። ደህና ነህ? ምን ጥያቄ አለው? እንገናኛለን እና ደህና ነህ? እዚህ ከክላስ እየመጣሁ ቤስት ፍሬንድ ደህና ነህ? አለሁልሽ። እንዴት ነህ? አለሁኝ። እኔም እየወጣሁኝ ነው። እንገናኛለን። እሺ እኔ የምልህ ወይ የሆነ ነገር ልነግርህ ነበር። ምን ነው? ፍቅሯን ልገልጽልህ አለው። ኧረ እባክህ አለው። እኔ እንዴት እንደምወድሽ ታውቂያለሽ? ስልህ የኔ ሸፋፋ እወድሻለሁ ስልህ እንትን ግልጥ አፈቅርሃለሁ። የታባቱ ማለት በቃ ሳላስበው ካንተ ፍቅር ያዘኝ። የሆነች ነው ደግሞ እኮ የሆነ ብያለች እኮ ነው። አንተ ይሄ ሴቶች ሳክስ በቃ እንደዚህ እንዴ? ምን ነው? የምሬን ነው። ካንተ ፍቅር እኔ ግን የሆነ አሁን በፍቅር ይቀለዳል። የሆነ ታምኛለሽ? ግጣውራሽ? አዎ እኔ ከዛሬ ነገር ልንገራት ይቻላል። ይሄኔ ነው አለበቃ ዘረጠጠው በምክንያት ዘረጠጠው። በቃ እቺ ነገር ግን ታክቲክ አትመስሏችሁ? የሆነ የተሰራች ነገር ያለች አለ። እኔ ግን እንደዛ ነው መሰለኝ። ለማንኛውም ይመቻት፣ መጨረሻችሁን ያሳምርላችሁ ብለናል። ወደ ሌላ ቪዲዮ እንሂድ እስቲ። ምንድነው ባሱ ውስጥ በጋማረኝ? እስቲ በግዛልኝ። በጋማረኝ ብቻ እኮ 130 ሺህ ብር ነው ላንቺ ያጠፋሁት። 130 ሺህ ብር። ኧረ ምን አይነት ጉድ ነሽ አንቺ! ቆይ አንዴ ስሚ፣ አጎቴ ነው የደወለው። እኔ ብር የለኝም። እሱን ልቀፍልና እሺ ካለ አንድ ጊዜ ቆይ። አጎቴ በግተራ ሁኜ ነው። በግተራ ነኝ። ሰዎቹም በግተራ አያቴ በጋምሯት ነው። አያቴ በጋምሯት ነው። ብር ሙላለኝም 8,000 ብር አያቴዋ እሷን ካላገኘው እሺ አያቴን አገኛት እንካሽ አያቴን አገኛት እሺ
አሎ አራንደ እኔ ልጅ አረግድል እኔ ጠቦት ይለኛል እኔ በግና አማረኝ ሙክትና አማረኝ በእሱ አስገባ እሺ ሰው እንዳለ እኮ በቃ በግ ብሏቸው በግተራ ነው በግናችሁ ለማለት የገባው ይግባው። ምቀኛን ሸረኛን ሸረረኛ ነቀል ያርግልህ እኔ ልጅ አሜን አሜን በግተራ ነኝ አልተሰማኝ ይደውላ እሺ ሌላኛው ቪዲዮ የባሰው መጣኝ የባሰው በል እንግዲህ ተዝናና እዚህ ጋር ተዝናና ወሬም ተዝናና በቃ ምንም ማለት ነው አብሬ ነው ምዝናናው እኔ ከዘፈኑ ነው አረ ይሄ ኮሜንት ስጡበት ከምር ኮሜንት ራሳችሁ ኮሜንት ስጡበት ሙሽራ እናስገባው በጠፋ ባል እማይረቡ ሄደች ተነስታ ሄደች እና እንጂ አልናፈኩም እንዴ? ለማንኛውም ሚስት ሳትመጣ ቶሎ ብትሸኘኝ አይሻል? ለአንቺም እኮ ጓደኛሽ ናት። አታሳዝንሽም? በጓደኛዋ ላይ ማለት ነው። በጓደኛዋ ላይ ውሽማም አልፈጠረብሽ። እኔ ግን በቃኝ ማለት የጓደኛዋን ባል ውሽማ አይከብድም። ፈለክም አልፈለክም ያዘዝኩን ከማድረግ ውጪ ምርጫ የለህም። አለበለዚያ ግን እውነቱን ነግሬት እስከ መጨረሻው ገላግልሃል። ምን ሰርቶ ነው? አቤት አዎ ንገሪያት። አሳስተሽኝ እንጂ ፈልጌ እንዳላረኩት ጠንቅቀሽ ታውቂያለሽ። ከዚህም በፊት እንደምሎታል ማለት ነው። መበደሌ እሷን ከማጣት በላይ እያሳመመኝ ያለው እሱ ነው። አባት ታካብዱ። ቆይ አንቺ ግን የምር በምታረጊው ነገር ደስተኛ ነሽ? በጣም ሰርቀው ያገኙት እኮ ይጣፍጣል። ሰይጣን ነሽ። የተሰረቀ ይጣፍጣል ብራዘር። ያንቺስ ከፋ ከምር ከፋ። እኔ እንጃ እኔ ጓደኛሽን ባል መመኘት ከባድ ነው። ይሁን እስቲ ኔክስት እስቲ ኮሜንት ጻፉ፣ ማርያም ኮሜንት ጻፉ። ለማንኛውም እዚህ ድረስ አይታላ ወንድሜ ጓደኛዬ፣ በቃ እስከዚህ ድረስ አያ ሰብስክራይብ አድርግ፣ ሼር፣ ኮሜንት አድርግ። ከምር ካንተ ላይ ምንም የሚቀነስ ነገር የለም፣ ለኔ ግን ጥቅም አለኝና እባክህ ሰብስክራይብ፣ ሼር፣ ኮሜንት ማድረግን እንዳትረሳ። ቡም በሌላ ቪዲዮ እንገናኛለን። ይመቻችሁ ጓደኛዬ።